إنا لله وإنا إليه راجعون. يسأل بعض الناس عن إعلان ولي العهد الأمير محمد بن سلمان رفع الحظر عن تقديم الخمور في الأماكن السياحية. محمد بن سلمان እንግዲህ የአስካሪ መጠጥ ክልከላን እገዳውን አንስቷል እና ከሱ ጋር በተያያዘ ጥያቄ እየተጠየቅኩኝ ነው እያለ ነው። እናም ሱዳይስ ምን እያለ ነው? ከዚህ ጋር በተያያዘ ለምትጠየቀው ጥያቄ እያለ ነው። ስሙ ምን እንደሚል في هذا الباب يعتبر تقديم الخمور جائزا في الأماكن المقصودة ويجب الامتثال لأوامر ولي الأمر. ቅድስቲቱ ሀገር ላይ ኸምር ማቅረቡ መንግስት ማመቻቸቱ ሲገርመን እንዲህ ያለ ፈትዋ ወጥቶ መድረክ ላይ ሚንበር ላይ ኸምር ማቅረብ አስካሪ መጠጥም ማቅረብ ይቻላል እያለ መሪ ተደርጎ የያዘው ሰው ሲናገር ስታዩ ምን ሊሰማችሁ ይችላል? ስሙ ምን እንዳለ يعتبر تقديم الخمور جائزا في الأماكن በሚፈለግበት ኸምር አስካሪ መጠጥ በሚፈለግበት ቦታ ማቅረብ ይቻላል። ወልየል አህዱ አሚሩ መሐመድ ኢብኑ ሰልማን ካዘዘ ችግር የለውም፣ ይሄ ማቅረብ ይቻላል። ምን አለ በዚህ በበቃው አልበቃውም እኮ ይሄንንም አሚሩ ያዘዘው መንግስቱ ያዘዘውን መፈጸም ግዴታ ነው። አስካሪ መጠጥ ማቅረብ ግዴታ ነው መንግስቱ ስላዘዘ ያለ ነው። ላ ጣዓተ ሊልመኽሉቅ ፊ ማዕሲየቲል ኻሊቅ ጌታን እየወነጀሉ ፈጣሪን እየወነጀሉ ፍጥረትን በፍጹም መታዘዝ የለው። ላ ሐውለ ወላ ቁወተ ኢላ ቢላህ። ቀጥሎ ምን እንደሚል أما في المناطق الأخرى من البلاد فننتظر فيها أوامر جديدة وتبقى في موضع المحرم حتى يأذن ولي الأمر بغير ذلك. يا جماعة በሌላ ቦታ ግን የሀገሪቱ መንግስት እስካልፈቀደ ድረስ ሐራምነቱ ይቆያል። ሐራም እንደሆነ ነው የሚቆየው። የሀገሪቱ መንግስት ከፈቀደ ግን ችግር የለውም። እነኚህ ሰዎች ሐላል ሐራም አድርጎ የሚፈቅድላቸው መንግስት ነው ወይስ አላህ ነው? አንድ ሰው ፈጣሪውን እየወነጀለ ለአንድ መኽሉቅ ለፍጡር ለአንድ መንግስት በዚህ ደረጃ ታዛዥ ሊሆን ይችላል? ቢገድሉትስ? ኢና ሊላሂ ወኢና ኢለይሂ ራጂዑን። ወላሂ ምን ማለት እንዳለብኝ አላውቅም። ይሄም ቪዲዮ ሁላችሁም ሼር አድርጉ። እንዲህ አይነት ቅጥፈት ድናችን ላይ የተቀጠፈ ያየን ዝም ማለት የለብንም። ሼር በማድረግ ግዴታችንን እንወጣ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።